Era bobba dula baku obanura siti hamon kiya alararo kuli bokata jala mucha kelo kuli ilima jala ilima bilisa isi hama kiya kadina mirgiti neti deran kiya ሀገራችን ኢትዮጵያ የብዙ ብሔር ብሔረሰቦችና ህዝቦች መኖሪያ በመሆኗ በርካታ አስደናቂና አኩሪ እሴቶች አሏት። ከነዚህም ውስጥ የኦሮሞ ህዝብ የገዳ መተዳደሪያ ስርዓት አንዱ ነው። የገዳ ስርዓት በጉጂ፣ በቦረና፣ በከረዩ፣ በሚጫና ቱለማና በኦዳ ቡልቱ በሚገኙ ኦሮሞዎች ዘንድ ሲተገበር የኖረና አሁንም ያለ ሲሆን ለዚህ ስርዓት መመስረት ምክንያትም የገዳ ስርዓት ለመጀመሩ ትልቁ እንትን የማህበራዊ ኦርደር ወይም ደግሞ ሶሻል ኦርደሮች አሉ። ይህንን ከተግባራዊ ለማድረግ የግድ መሪ ያስፈልገዋል። ህብረተሰብ ከቤተሰብ አመራር የቡድን አመራር ተመረጠ። ወኒ ሞቲር አጋጣ ደባሬፊ ዱረቱ ነሚ ሞቲ ኢምቡሪሶ ሞቲ ነመተኮ ለማሞት ይዱ ገራ ሞቲ ጃ ዲራን ቡላኒ አቺንዱ መሞ ሞቲ ግርጂራኒ ሞቲ ዱበርቲቲ አምስት አኮች ተፈራረቁ እንደ ሞቲ ማለት ነው። ግን መጨረሻ ላይ አኮመኖ የምትባል ንግስት ነበረች። በጣም ኃይለኛ ኦፕሬሲቭ ሊተገበሩ የማይችሉ ህጎችን በማውጣት ሊያኖር የማይችል የአያያዝ ስርዓት ስለተከተለች ሞቲ ነመ ተኮ ደቢሰኒ ሞቲ ዲራ ተኮ ደቢሰኒ አቺን ዱባ ሞቲን ኩን አንቀቴ ረኮ ነማት ይጉ ዳዳቤ ሞቲ ተኮች ኩን ሞቲ ሮጋ ሮጋ ጀዳኒ ሞቲ ለመቶልቻል ሞቲን ለማን ኩል አንቀቴ ጀናኒ አከናን ጎልቡልቻ ጀዳኒ ስርና ጋዳ አከቦዴ ሰሙራኒ ጉዳታኒ ኢትዳቀዲ ካኒ ወሊን ቶልቻኑ ካኑማ ፓርቱማ ይናሰኒቲቲ ቴቴ ካቴ ኦልጊያን ጅርቱ ገዲያን ጅሩ አስጊያን ጅሩ ጀዳኒ ስረገዳ አችራ ካሰኒ ጭሩ ደንደ ከዛ ሪጂናል እንትን ተጀመረ። ሪጂናል ሶስት ሞቲ አውቶማቲካሊ እንደሆነ ምን አደረጉት? በፓርቲ ሲስተም ለምን አናረገው? ይሄንን ሰውየው ከምንል ህዝብ ብንል ይሻላል። ስለዚህ አሁን ያ ህዝብ ምን ሆነ? አንዱ ደለና፣ ሌላ ሙደና፣ ሌላው ደግሞ ሮበሌ የሚባል ሶስት ሪጅን ተፈጠረ። ያ ሶስት ሪጅን ፓርቲ ሲስተም ፖለቲካል ፓርቲ ሲስተም ሆነ። ገዳ ጀቹን አባ በረሰኒ አባ ብየሰኒ ካኮልባሰን ሴራን ከኢልመለ እንተላለ ሰአለ ነማለ ሙካለ መራለ ማዳለ ነማቡልቹ ቡልቻና ቡልቻ ጀቻ ስርዓት ነው። ስርዓት ማለት ምን ማለት ነው? አንድ ህዝብ የሚተዳደርበት
የፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ተቋማቶችን በውስጡ የያዘ እነኚህን ዘርፎች የያዘ ማለት ነው። ሃይማኖታዊ ዘርፎችን በውስጡ ያካተተ ህዝብ በአንድ ወቅት የሚመራበት ስርዓት ነው ማለት ነው። ኢንዲጂነስ አገር በቀል ዴሞክራቲክ ሰዎች እንደልባቸው የሚመርጡበት፣ የሚመረጡበት፣ የሚናገሩበት ኃላፊነታቸውንና ግዴታቸውን የሚወጡበት የመንግስት ስርዓት ነው። ገዳ ሃይማኖታዊ፣ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ የኦሮሞ ስርዓት ሁሉም የሚተዳደርበት ተቋም ነው። በገዳ ስርዓት ሁሉም ሰው እኩል የፖለቲካ የማህበራዊና ኢኮኖሚያዊ መብቶች አሉት። ገዳ በከፍተኛ ደረጃ የሰው ልጆች ተፈጥሯዊ መብትና ነፃነትን የሚያከብር ስርዓት ነው። የገዳ ስርዓት ከዘመናዊ ዲሞክራሲ ጋር በጣም እጅግ የሚያመሳስለውና እንደውም በመብት በኩል የሚያስበልጥበትን ጉዳይ አለ። የገዳ ስርዓት ማለት ነው ከተፈጥሮ ጋር ነው። ከሰውም ብቻ ሳይሆን ለእንስሳትም ለእጽዋትም ሁሉ የመኖር መብት ስለሚሰጥ እጅግ ሶፊስቲኬትድ የሆኑ ዘመናዊ ህጎችን ሁሉ እንትን ሳይል በተፈጥሮ ህጎች ነው የሚመራ። ሰፎ ይሉታል፣ ሞራሊቲ ማለት ነው። አንድ ሰው መኖር እንዳለበት ያምናል የገዳ ስርዓት። ለመኖር ደግሞ አንድ ሰው ማግኘት ያለበትን ይፈቅድለታል። ይህ ስርዓት በሀገራችን ለረጅም ዓመታት ሲተገበር የኖረ መሆኑን ስርዓቱን ጠንቅቀው የሚያውቁ ሰዎች ይናገራሉ። የኦሮሞ ካላንደር በገዳ ነው የሚቆጠረው። ገዳኒ ከነበረ ተቆጭና ዱባአኑቲ ማለ ወንቲ ከቶኮ ወታደ ተነቱ ጥሩቲ ማለ ተርባታሚ ለማ አካባቢ ተቀዳለሰን። ነገር ግን 72ኛ ገዳ ላይ ሆነ ማለት በትክክል አመቱ ጠብቆ አይተላለፍም ነበር። 8 አመት መሆን ሲገባው ስፔሻሊ በመቼ ነው ፐሬድ ኦፍ ድሮት፣ ሲሪየስ ድሮት፣ ፐሬድ ኦፍ ካኒባሊዝም የሚባልበት ጊዜ ነበር። ላይክ እናት ልጇን የጣለችበት ድርቅ ሁሉ ተከስቶ ነበር። የዛን ጊዜ ገዳ ትራንስፈር ሳይሆን ለ40 አመት የቆየበት ጊዜ ነበር። በኦሮሞ የገዳ ክሮኖሎጂ ወይም ደግሞ የዘመን አቆጣጠር መሰረት እኛ የደረስንበት ማለት ነው ከክርስቶስ ልደት በፊት 2665 አካባቢ የገዳ ስርዓት ሞርሞር ወይም አባያ በሚባል በሰሜን ምስራቅ አፍሪካ ማለት ነው የናይል ምንድነው አባያ ሞርሞር ይሉታል ኦሮሞዎች። በዛ አካባቢ ይተገበር እንደነበረ ነው። በዚህ በመሃል ኦሮሚያ ደግሞ በተለይም ከኦዳ ነቤ ጋራ ማለት ነው አሁንም በገዳ ዘመን አቆጣጠር ከ889 ገዳ በፊት ይህም 94 ዓመተ ምህረት ላይ ወስደናል ከክርስቶስ ልደት በኋላ በኦዳ ነቤ አካባቢ የገዳ ስብሰባዎች ይካሄዱ እንደነበረ ሽማግሌዎች ወይም አባገዳዎች ይናገራሉ። ይህ ማለት ገዳ በሀገራችን የረጅም ጊዜ ታሪክ አለው ማለት ነው። የገዳ ስርዓት በሁሉም የኦሮሞ አካባቢዎች መሰረታዊ አንድነት ያለው ሲሆን በጉጂ ኦሮሞዎች ዘንድ እንዲህ ይከወናል። የገዳ ስርዓት በብዙሃን መደባት ወይም የፓርቲ ስርዓት እና በክልላዊ አስተዳደር የተዋቀረ ስለሆነ 5 ፓርቲዎችና 6 ደረጃዎች አሉት። ፓርቲዎቹም ሙደና፣ ሀልቺሳ፣ ዳለና፣ አርሙፋ፣ ሮቤሌ የሚባሉ ሲሆን ደረጃዎቹ ደግሞ ደበሌ፣ ቃሬ፣ ኩሳ፣ ራባ፣ ዶሪና ገዳ በመባል ይታወቃሉ። ይህ አጠራር የጉጂ ኦሮሞዎች ገዳ አጠራር ሲሆን በሌሎቹም አካባቢዎች የየራሳቸው አጠራር አላቸው። 3 ሪጅንስ አሉት። ኡራጋ ማቲና ሆኩ ይባላል። የራሳቸው አባገዳ የራሳቸው
ሀዩ ገዳ ስትራክቸር ገቨርንመንት ስትራክቸር አለ ማለት ነው። እያንዳንዱ ፓርቲ በእያንዳንዱ ደረጃ ለ8 ዓመታት የሚቆይበት ሲሆን በየ8 ዓመቱ ወደሚቀጥለው ደረጃ በመሸጋገር በ40 ዓመት አንድ ጊዜ ሁሉም ፓርቲ ለ8 ዓመታት ብቻ የመሪነቱን ደረጃ ይይዛል። ጉጂዎች ይህንን በቅብብሎሽ ወቅቱን ጠብቆ የሚከወን የስልጣን ሽግግር አስፈላጊ መሆን ሲያሰምሩበት በአንበሳ ይመስሉታል። ለሊኔንቃ ሰደት ገን ገዳለ ሰደት በምንም አይነት ሲስተሙ የዚህ የኦሮሞ ገዳ ሲስተም በአሰ ፕሪንሲፕል በፕሪንሲፕል ደረጃ ከ8 ዓመት በምንም አይነት ሁኔታ ማለፍ የሚችልበት ሁኔታ የለም። በገዳ ስርዓት ውስጥ ያሉ 5ቱ ፓርቲዎች አግባብ ባለው መንገድ የሚተቻቹበትና የሚደጋገፉበት ወላናና ቀደዱ የሚባል ስርዓትም አላቸው። ወላና ቀደዱ የገዳን ስርዓት ጠንካራ ካደረጉት ነገሮች አንዱ ነው። ወላናና ቀደዱ የሚባሉት ይሄ እንደ ቼክ ኤንድ ባላንስ በሌላው ዲሞክራሲ ቼክ ኤንድ ኦፖዚሽን ግሩፖች ናቸው። ሲስተሙ እንዳይዛባ ሳይክል ነው። ፕሮሴሽኑን ካየኸው የዚህ ፕሮሴሽኑን ሳይክሉን ካየኸው የሆነ ኮከብ ይፈጥራል። ኮከቡን የሚፈጥረው የቀደዱ መስመር ነው። ቀደዶቹን ካገናኘናቸው በመስመር የሆነ ኮከብ ይፈጥራል። ይሄ በቀስት ደግሞ እንትን የሚለው ወላና እንትን ይፈጥራል። ምንድነው ለማለት ተፈለኩት? ይሄ ጠንካራ የማይናወጥ እንደገና ደግሞ ኢሪቨርሲብል እንትኑ ወደ ኋላ የማይመለስ የስልጣን ሽግግሩ ወደ ኋላ የማይመለስ ወይ ደግሞ የማያፈነግጥ ሲስተም እንደሆነ ያደረገው የወላና ቀደዱ ፕሮሴሽን። ከ5ቱ ፓርቲዎች አንዱ ስልጣን ላይ ያለው ሲሆን 2ቱ ገዢ ፓርቲውን የሚደግፉ 2ቱ ደግሞ የሚቃወሙ ናቸው። ይህ የመቃወምና የመደጋገፍ ስርዓት ያስፈለገው የተረጋጋና ሚዛናዊ የአስተዳደር ስርዓት እንዲኖር ታስቦ ነው። ይህ ሁሉ ሲሆን ታዲያ እያንዳንዱ ፓርቲ በእየርከኖቹ በሚያልፍበት ጊዜ የሚያከናውናቸው በርካታ ተግባራት አሉ። በጉጂ ገዳ ስርዓት ልጅነትም ሆነ ጡረታ የለም። በጉጂ ሲስተም ከ13 እርከኖች አሉ። አንድ ሰው የሚወለደው አንድ እርከን ላይ ነው። እነዚህ መጀመሪያዎቹ የሚወለዱት ሱሉዳ ደበለ የሚባሉት ትናንሽ ልጆች አሉ። ከ1 እስከ 8 ከዛ ከ8 እስከ 16 እያለ በየ8 ዓመቱ የሚቀያየር ሰዎችም ከዚሁ ከሚቀየረው ክፍል ጋር የተለያየ ስራና የተለያየ ሪስፖንሲቢሊቲ ዲዩቲስ ኤንድ ሪስፖንሲቢሊቲ እየተሰጣቸው ከአንድ ክፍል ወደ ሌላ ከአንድ ደረጃ ወደ ሌላ ደረጃ እያለፉ የተሰጣቸውን ስራ ለህብረተሰቡ እየሰሩ የሚያልፉበት ስርዓት ነው ይሄኛው ገዳ ስርዓት። ደበሌ የመጀመሪያው ደረጃ ነው። እድሜያቸው ከውልደት እስከ 8 ዓመት ያሉ ሲሆን በዚህ ደረጃ ያሉ ልጆች በመሆናቸው ከገዳ ባለፉት አባቶቻቸው ይወከላሉ እንጂ ተግባራቸው የሙገሳና የጀግንነት ዘፈን እየዘፈኑ ከመጫወት ያለፈ አይደለም። ቃሬ ሁለተኛው እርከን ነው። እርከኑ ቃሬ ዱራና ቃሬ ዱባ በመባል በሁለት ይከፈላል። እድሜያቸው ከ8 እስከ 16 የሆኑት ቃሬ ዱራ ሲባሉ እድሜያቸው ከ17 እስከ 24 ያሉት ደግሞ ቃሬ ዱባ ይባላሉ።
አሬ ዱባ ላይ ደረሱ ማለት በእርግጥም የማህበራዊ የኢኮኖሚያዊና የፖለቲካዊ ኃላፊነትን ለመቀበል ደረሱ ማለት ነው። ኩሳ ሶስተኛው ደረጃ ነው። እድሜያቸው ከ25 እስከ 28 የሆኑ ናቸው። ተግባራቸው ከፍተኛ የጦር ልምምድ ማድረግ፣ አደን ማካሄድ፣ ህግና ስርዓትን ማዳመጥ ነው። ወደ እርከኑ ከገቡ በኋላ 7ቱን የጉጂ ጎሳዎች የሚወክሉ 7 ሰዎች ለአመራርና ልዩ ስልጠና እንዲወስዱ ከማዕከላቸው ይመረጣሉ። እነዚህ ሰዎች ተመርጠው የፓርቲው ማዕከላዊ ኮሚቴ በመሆን ለ28 ቀናት ልዩ ስልጠና ፎቃ በሚባል ቦታ ገብተው ስለ ህግ፣ ስለ ባህል፣ ስለ አስተዳደር፣ ስለ ስነ ምግባር፣ ስለ ጦርነት ህግና ስልት፣ ስለ ገዳ ስርዓት አፈጻጸም የማብቃት ስልጠና ይሰጣቸዋል። እጅግ በጣም መራራ፣ እጅግ በጣም የሚያቃጥል አባገዳዎችም ኩሳዎችም ያንን ነገር አባገዳዎች ስልጣን ሲያገኙ ቃሉ ይሰጣቸዋል። አፋቸው ውስጥ አድርገው የሚያድሩበት ጊዜ አለ። ያ ነገር ምንድነው? ኢንዱራንስ፣ ምን ያህል ችሎታ፣ ምን ያህል አንድ ነገር የመቋቋም ችሎታ፣ ምስጢር የመያዝ ደግሞ ከዛ ጋር ነው ገናኝ ምስጢር የመያዝ ያን ቁምቢ በላ ማለት አንድ ሰው ቁምቢ በላ ማለት ትልቅ ሆነ፣ አደገ፣ በአስተሳሰብም በሁሉም ነገር አደገ ማለት ነው። ቁምቢ ሌላ እንደ ቁርባን ይወስዱታል። ከዛ በኋላ ብዙዎቹ ከገዳ ተጉዞ የሚመለሱ ሰዎች ወላብ ገሌሳ ይባላሉ። ወላቡ ሄዶ የተመለሰ ሰው ህጉን ተቀብሎ የኦሮሞን ስርዓት አሟልተው የተመለሰ አገር መምራት የሚችል ሰው ማለት ነው። ያቺ ቁምቢን መውሰድ ትልቅ ነገር ነው። አባ ሙርቲ አርቁማ ጎዳኒ ፈገል አርቁማ ጎዳኒ አባ ሙርቲ አርቁማ ጎዳኒ ጃልኬ አርቁማ ጎዳኒ አዩ ቀባ ጃላባ ቀባ ዋሙራ ቀባ ዋን ስለ አባን ገዳ ቀቡ ሰንዱቻ አርቁማ ትግጤሰኒ አባ ሙርቲ ለሆራቴ አባ ሙርቲ ጀቹን ካይገር አባ ገዳቲ አጅሩ አርቁማ ሾመን ራባ አራተኛው ደረጃ ራባ ነው። እድሜያቸው ከ29 እስከ 36 ሲሆን ይህ ደረጃ ከስልጠና በኋላ ንቁ ሆነው ገዳ ላይ ካለው ፓርቲ ጋር አብሮ መስራት የሚጀምሩበት ጊዜ ነው። በስብሰባና በውይይት ጊዜ ከዶሪ ቀጥሎ በሶስተኝነት በምርቃት ይከፍታሉ። በእርከኑ መጨረሻ ላይም ከቀደዱ ፓርቲ ሚስት እንዲያገቡ ይደረጋል። ምክንያቱም አሁን ወደ ስልጣን እየመጡ ስለሆነ ስርዓቱ ደግሞ ያላገቡ ሰዎችን ብቁ ስለማያደርግና ልጆቻቸውም በገዳው መግባት ያለባቸው ቦታ ላይ እንዲደርሱ ታስቦ ነው። ዶሪ አምስተኛው ደረጃ ዶሪ ነው። እድሜያቸው ከ37 እስከ 40 የሆኑ ሲሆን ወደዚህ እርከን ለመግባት ሴቶችም ወንዶችም የሚፈጽሙት ወዴሳ ሙራና ቃጂማ ሙሪሳ የሚባል ስርዓት አላቸው። በዶሪ ደረጃ እንደ ትላንት የቃጂማ ሙሪሳ ፕሮሰስ ይካሄድና ዛሬ ደግሞ የወንዶቹ ወዴሳ ሙራ ስርዓት ይካሄዳል። ወዴሳ ሙራ ማለት ወዴሳ ይሄ የአባገዳ ብትር ማለት ነው እና አሁን ዶሪ ፓርቲ ላይ ነው ደረጃ ላይ ነው የሚቆረጠው። የሴቷ ግን ቀደም ብሎ ነው ቃጂማ ሙሪሳ ስርዓት የሚካሄደው። ገዳ ውስጥ ያለውን ኮንሰንት የምታየው እዚህ ጋር ነው። አሁን ገና በፓርቲ ደረጃ ነው፣ ወደ መንግስት አልሆኑም፣ ግን እጩ መንግስት ሊሆኑ ነው እና
ከውጭ ሲመጣ የሚጠይቃት ጥያቄ አለ። በገዳ ስርዓት ውስጥ ቶታል ሰፖርት፣ ቶታል አንደርስታንዲንግ ኤንድ ኦልሶ ሙሉ ታዛዥነት